ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ የ11ኛ ክፍል ኬሚስትሪ መምህራችሁ የሆንኩት ሚኪያስ ነኝ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ከባለፈው ቪዲዮ የቀጠለው የኬሚካል ቦንዲንግ ዩኒት 2 ፓርት 2 የሆነው አዮኒክ ቦንድን የምናይ ይሆናል። አዮኒክ ቦንድ ምንድነው የሚለውን በባለፈው ሴክሽን የተወሰነ ያክል ለማየት ሞክረናል። አሁን ደግሞ የቀሩትን ዋና ሐሳቦች ዲስከስ የምናደርግ ይሆናል። ወደ ሐሳባችን ከመግባታችን በፊት ግን ሉሲ ብሪጅ አካዳሚ የሚለው ቴሌግራም ቻናላችን እንዳለ ከዚህ በፊት ባሉ ቪዲዮዎች ለማስታወስ ሞክሬያለሁ። በዛ ቻናላችን ላይ ሐሳብ አስተያየት ለመቀበል ተዘጋጅተን እየጠበቅናችሁ እንደሆነ ነግረናችኋል። አሁንም ደግሞ ያሳስባችኋለሁ። ሐሳብ አስተያየት ካላችሁ ይሄ ይጨመር ይሄ ቀነስ የምትሉን ነገር ካለ ለመቀበል ዝግጁ ነን። ስለዚህ ሐሳብ አስተያየቶችን እንድትሰጡ እየጋበዙ ከዚህ ባሻገር ደግሞ ድንቅ የሆነ ዌብሳይት አዘጋጅተን እየጠበቅናችሁ ነው። ይሄ ዌብሳይት www.lucybridgeacademy.com የሚባለው ዌብሳይት ነው። እዚህ ዌብሳይት ላይ ብዙ ኤአይ አሲስትድ የሆኑ ጥያቄዎች አሉላችሁ፣ ኖቶች አሉላችሁ። በጣም እናንተን ለማገዝ የሚረዱ ድንቅ የሆኑ ፕላትፎርም ነው። ስለዚህ ይሄን ፕላትፎርም እንድትጠቀሙ እየጋበዝኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ the energy of in ionic bond formation. ኦኬ ኤሌክትሮን ትራንስፈር ፕሮሰስ itself require energy. ኤሌክትሮን ትራንስፈር ለማድረግ ኤሌክትሮን ዝም ብሎ በቀላሉ ምን አይሆንም ከአንድ ቦታ ወደ አንድ ቦታ ሙቭ ሊያደርግ አይችልም። ስለዚህ ኤሌክትሮን ትራንስፈር ካለ ከአንድ ቦታ ወደ አንድ ቦታ ሙቭ ለማድረግ የግድ ምን ያስፈልጋል? there should be energy የግድ ያስፈልጋል። ስለዚህ ኢነርጂ የግድ እንደሚያስፈልግ ማስተዋል ያስፈልጋል። ለምሳሌ ሊቲየም ፍሎራይድን ብናይስ ሊቲየም የሚባለውን ብዙ ጊዜ ታውቃላችሁ። ሊቲየም ባትሪ ተብሎ ይታወቃል። አሁን ላይ ስልካችን ላይ ኢቭን መኪና ላይ የምንጠቀመው ኤሌክትሪክ ቻርጅ መኪኖች ላይ ሊቲየም የሆነ ባትሪ ነው። ይሄ ሊቲየም ባትሪ በባህሪው ከሌሎች ባትሪዎች የሚለይበት ምክንያት ሪቻርጀብል ነው፣ ወይም ቻርጅ እንዲደረግ የሚያግዝ ሲስተም ስላለው ወይም ሊቲየም በባህሪው ሪቻርጀብል ቻርጀር ለመስራት ስለሚጠቅም እነዚህ ባትሪዎች በዋነኝነት ይፈለጋሉ። በጣም ትንሽ አማውንት ቢኖር ሊቲየም ግን በጣም የሚፈለግ ሞባይሎቻችን እያንዳንዱ ኤሌክትሮኒክስ እቃ ላይ የምንጠቀመው ባትሪ ይሄንን ሊቲየም የሚባለው ነው። ኦኬ ሊቲየም ፍሎራይድ የሚባለውን ኤሌመንት ብናይ መጀመሪያ ምን ብለናል? ሊቲየም ፍሎራይድ አዮኒክ ቦንድ ነው። ያ በሊቲየም በሚባለው ሜታልና ፍሎሪን በሚባለው ነን ሜታል መካከል የሚደረግ ምንድነው ብለናል? ፎርሜሽን ኦፍ ቦንድ ነው ብለናል። ስለዚህ ይሄ አዮኒክ ቦንድ ነው። ስለዚህ እንዴት ነው ኢነርጂ የሚኖረው? እንዴት ነው ኢነርጂ ሎስ እና ጌን ሊኖር የሚችለው የሚለውን እስኪ ለማየት እንሞክር። ለምሳሌ ምን አለ? ከሊቲየም ላይ ኤሌክትሮን እናደርጋለን፣ እንወስዳለን። አንድ ኤሌክትሮን ከሊቲየም ላይ እንወስዳለን። ሊቲየም ሜታል ስለሆነ ምን ያደርጋል? ኤሌክትሮን ይሰጣል። ስለዚህ ኤሌክትሮን በሚሰጥ ጊዜ ሊቲየም ኤሌክትሮኗን በሚሰጥ ጊዜ ምን ያስፈልጋል ብለናል? አዮናይዜሽን ኤነርጂ አለ። ኒውክለሱ መሃል ላይ ያለው ኒውክለስ ምን ያደርጋል? ቫለንስ ኤሌክትሮን ላይ ያለችው ምን ያደርጋል? ይስባል። ስለዚህ ያንን ቦንድ ምን ማድረግ አለብን? መስበር አለብን። ለመስበር ምን ያደርጋል? ኢነርጂ አብዞርብ ይደረጋል ወደ ሲስተሙ። ኢነርጂ ለመስበር የሚያስፈልግ ኢነርጂ ምን ያደርጋል? ይገባል። ስለዚህ ምን ያደርጋል? ፖዚቲቭ። ስለዚህ ፕላስ ማለት ሁሉ ጊዜ አብዞርብ አድርጓል ወደ ሲስተሙ ገብቷል ማለት። ስለዚህ ምን አለ ማለት ነው? ኢነርጂ ያስፈልጋል ወደ ሲስተሙ የገባ ኢነርጂ። ስለዚህ አዮናይዜሽን ኤነርጂውን ብሬክ ለማድረግ ያንን ኢነርጂ በአውተር ሞስት ሼሏ እና በኒውክለሷ መካከል ያለችዋን ቦንድ ለመስበር ወይም ስትሮንግ የሆነ መያያዝን ለመስበር የሚያስፈልግ ምን ያስፈልጋል ብለናል? ኢነርጂ። ያ ኢነርጂ አዮናይዜሽን ኤነርጂ which is positive 520 kg ያስፈልጋል ማለት። ከተሰበረ በኋላ ምን ይደረጋል? ያንን የተሰበረውን ቦንድ ደግሞ እቺን ኤሌክትሮን ለመውሰድ ደግሞ ምን ያስፈልጋል? ሌላ ኤነርጂ። ፍሎሪን ምን ያደርጋል? ይስባል፣ ይጎትታል። ክሎሪን ደግሞ ምን ያደርጋል? ኤሌክትሮኗን ምን ያደርጋል? ይስባል ወደ ሲስተሙ። ያንን ኤሌክትሮን ለመሳብ ምን ያስፈልገዋል? ኢነርጂ ያስፈልገዋል። ያ ኢነርጂ ምንድነው የሚያደርገው? ሎስ ነው የሚያደርገው፣ ወደ ሲስተሙ አይደለም የሚያስገባው። ኤሌክትሮኑን ወደ ራሱ ለማስገባት ምን ያደርጋል? ይጎትታል። ስለዚህ ምን ያደርጋል? ኃይል ያወጣል። ኃይል ስለሚያወጣ ምን ይሆናል? ኔጌቲቭ ኢነርጂ ሪሊዝ መሆኗን የምታሳይናት ይሄን ያህል ኪሎ ጁል ምን ያደርጋል? ያወጣል ማለት ነው። ስለዚህ ሁለት ኢነርጂ ወጣ። አንደኛው ከሊቲየም ላይ ምን ለማድረግ ቦንዱን ለመስበር የሚያስፈልገው ወደ ሲስተሙ የሚገባ ኢነርጂ ነው አይደል? ወደ ውስጥ ገብቶ ነው ምን ኤሌክትሮንና ኒውክለስ መካከል ያለውን ቦንድ ለመስበር የሚገፋው ኤሌክትሮን ወደዛ ይገፋል፣ ኒውክለስ ወደዛ ይገፋና
ቦንዱን ለመስበር በመሃላቸው ያለውን ኢንተራክሽን ለመስበር ጥረት ያደርጋል which is ionization ኤነርጂ ለመስበር። ሌላስ ፍሎሪን ላይ ደግሞ ያቺ የተሰበረችዋን ኤሌክትሮን ምን ያደርጋል ለመውሰድ ምን ያደርጋል ኢነርጂ ያስፈልጋል። ስለዚህ ኢነርጂ ምን ያደርጋል ሎስ ያደርጋል ማለት ነው ፍሎሪን። ስለዚህ ሎስ የሚያደርገው ኢነርጂ ስንት ነው 328 ኪሎ ጁል ነው። ስለዚህ አጠቃላይ ይሄንን ስንደምረው ኔቱ ስንት ይመጣል 520 ሲቀነስ 328 አይደለ? ከ10 ላይ 8 2 ይመጣል 9 ይመጣል 192 ኔት ኪሎ ጁል ይገኛል ማለት ቼንጅ ኦፍ ኢነርጂ ብንሰራ ከዋን ላይ ማይነስ ስንቀንስ ምን ያደርጋል ይሄኛው 192 ይመጣል ማለት ነው። ኦኬ ሌላው ነገር ደግሞ ማስተዋል ያለብን ስለ ኢነርጂ ኢን አዮኒክ ቦንድ ፎርሜሽን ኢነርጂ በአዮኒክ ቦንድ ፎርሜሽን ጊዜ ምን ይመስላል ምን አየን አዮናይዜሽን ኢነርጂ ለመስበር አንድ ኢነርጂ ያስፈልጋል። ሌላስ ኤሌክትሮን ከተሰበረ በኋላ ደግሞ ቦንዱ ለመስበር ከወጣው ባሻገር ደግሞ ያቺ ኤሌክትሮን ደግሞ ወደ ሲስተም ለመቀላቀል ኤሌክትሮኗን የሚፈልጋት ወይም ኔጌቲቭ ቻርጅ ያለው ለመውሰድ በሚያደርገው ጥረት ምን ያደርጋል ብለናል ኢነርጂ ያወጣል ብለናል። ኦኬ being endothermic ionic solid exist because of releasing lattice energy። አሁን ይሄን ብናይ ምንድነው የምናደርገው 192 መጥቷል 192 ፖዚቲቭ መጥቷል ምን አድርጓል ማለት ነው ፖዚቲቭ ከሆነ ወደ ሲስተሙ ምን አድርጓል ማለት ነው ኢነርጂ ገብቷል ማለት ነው አይደል? ሁሉ ጊዜ ኔጌቲቭ ሚኒንግ ምልክት ካየ ምንድነው ኢነርጂ ከሲስተሙ ወጥቷል ማለት። ስለዚህ ሪአክሽን ሲፈጠር ፍለስኩን ብንነካው ኢነርጂ ወጣበት ከሆነ ፍለስኩን ስንነካው ምን ያደርጋል ያቃጥላል። ምክንያቱም ምን ሆናል ሂት ከሪአክሽኑ ይወጣ ነው። ይሄ ግን ምንድነው ፖዚቲቭ ስንነካው ፍላስኩ ምን ያደርጋል ይቀዘቅዛል። ምክንያቱም ምን አድርጓል ወደ ሲስተሙ አካባቢ ያለውንም ሂት እንዳለ ይወስድና ስንነካው ምን ያደርጋል ይቀዘቅዛል። ምክንያቱም ወደ ውስጥ ምን ያደርጋል ኢነርጂ ስላስገባ ማለት ነው። ስለዚህ ይሄኛው ምንድነው ሪሊዝ ያደረገው ላቲስ ኢነርጂ ምን ስለሆነ ነው ኢንዶተርሚክ ፕሮሰስ ነው። ወደ ሲስተሙ ምን አድርጓል ሂት አስገብቷል ማለት ነው። ኢንዶተርሚክ የተባለበት ምክንያት ይሄ ነው ማለት ነው። ኦኬ ላቲስ ኢነርጂ የሊቲየም ፍሎራይድ ነው ያወራን ያለው። the formation of lattice energy ደግሞ የሚባለው ምንድነው ብለናል lattice energy defined as the enthalpy change when one mole of ionic solid separate into gaseous ion gaseous ion አለ ከጋሲየስ አይን ወደ ክሪስታል ለመሆን ወይም ወደ አዮኒክ ሶሊድ ለመቀየር ምን ያስፈልጋል ኢነርጂ ያስፈልጋል። ያ አንድ ሞል ኦፍ ክሪስታል አዮኒክ ሶሊድ ለመፍጠር የሚያስፈልገው ኢነርጂ ምን እንለዋለን ላቲስ ኢነርጂ ብለን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።